የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁለት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እርሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይሄንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን ሞታለሁ? ህይወት ይቀጥላል። እኔ በማውቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን ነው የገለጸልኝ። ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የ10 ምናምን ሴቶችን ቪዲዮ ነው ይላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ላስገባት። አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናቲ ነው ሲጀመር። ድራጉን አጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ። ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁ። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገሽ ነገር። እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላቅ። እንዴ አሜሪካ እየተመላለሰ አይደል? ኖ ወይ እኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻ ነው የሰራችሁ። ሸዋሻ እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ። እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ? ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24,000 ዩሮ ነው ምናምን ነው ደሞዝ ያለው። አረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪው ባይወጥ ጥሩ ነው። ታምራቱ እንደቀጠለ ነው። እንግዲህ በዚህ በምስሉ ላይ ያለው ሰውዬ በዚህ ሰው ስም ፎቶ በመለጠፍና ይሄን ሰውዬ በመጠቀም ነበረ ብዙ ሴቶችን ሲያማለልበት ሲያባለግበት የራቁት ፎቶ ሲያነሳበት የነበረው ሲያጭበረብርበት የነበረው ሰውዬ ማለት ነው። ራሱን ደብቆ የዚህን ልጅ ፎቶ በመለጠፍ የዚህን ልጅ ከልጅነት ጀምሮ የነበረውን ፎቶግራፍ ከቤተሰቦቹ ጋራ የተነሳውን ፎቶግራፍ እየላከላቸው ሲያሳምናቸው የነበረው ማለት ነው። እንግዲህ ወደ 40 ምናምን የሚጠጉ ሴቶች ሲባልጉበት የነበረው በዚህ ልጅ ምስል ነበረ። ብዙ ሴቶች በመልክ ይማለላሉ። መልክ ያማለላቸዋን፣ ቁመና ያማለላቸዋን በዚህ ምክንያት በጣም ያምራን እያሉ ልባቸውን ሰጥተው እንግዲህ እንደዚህ እርቃናቸውን በመነሳት የተለያየ ቪዲዮ እየተቀረጹ ከነሱ አልፎ ቤተሰቦቻቸው እንዲሸማቀቁ አድርገዋል ማለት ነው። ይሄ ልጅ እንግዲህ በማህበራዊ ድረገጽ ወጥቶ ራሱን ይፋ አድርጓል። እናንተን ሲጀነጅን የነበርኩት ሳዋልግ የነበርኩት የራቁት ፎቶ ሳነሳ የነበርኩት እኔ አይደለሁም። በስሜ የተጭበረበረብኝ ፖለቲካ ተሰርቶብኝ ከሆነም ስለ ሃይማኖት ጉዳይ ሰርቶብኝ ከሆነም እኔ አለመሆኔን ተረዱ ብሎ ራሱን አስተዋውቋል። የሱን ቪዲዮ አስገባላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ በማድረግ ቤተሰብ ብቻ ነው። እስከ መጨረሻው ከኔ ጋር አሁኑ አመሰግናለሁ። ቪዲዮ እንደቀጠለ ነው። ስሜ ሆሳም ይባላል። በእኔ ፎቶ በመጠቀም ቢኒያም
ወይም ደግሞ ማርቆስ የሚባል ሰውዬ 84 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘር ኔም ሆሳሚ_7 ነው። ትናንትና ነው ቲክቶክን ለመጀመሪያ ጊዜ የተጠቀምኩት። አብዛኛውን ጊዜ ኢንስታግራም ላይ ነው የምጠቀመው። ኢንስታግራሜ ሆሳሚ_7_ ነው። ቲክቶክ ላይ ታገኙታላችሁ እና ያ ነው ኦፊሻል አካውንቴ። በማርቆስ ወይም ደግሞ በቢኒያም ሲያናግራችሁ ከሆነ እኔ አይደለሁም። ከዛም አልፎ ደግሞ ስለ ብሔር ሲሳደብ ከነበረ በሌላ ስም በእኔ ፎቶ በመጠቀም እኔ አይደለሁም። በሃይማኖትም ገብቶ ደግሞ ስለ ሃይማኖት ሲሳደብ ከነበረ እኔ አይደለሁም። እኔ አንድ አካውንት ብቻ ነው ያለኝ ሆሳሚ_7_ ማለት ነው። ይሄንን ይመስላል። እንግዲህ እሱ እንዳልሆነ ከአንደበቱ ሰምታችኋን ማለት ነው። አሁንም ማውራቱ እንደቀጠለ ነው። ይሄ ብቻ ሳይሆን እነሱን ማኔጅ የሚያደርግለት ልጆችም እንደቀጠረ እሱ ነው እንዲጀነጅናቸው እንዲያባልጋቸው ሁሉ የቀጠረ መሆኑ በማህበራዊ ድረገጽ እየተጋለጠ ይገኛል ማለት ነው። በዚህ ምክንያት እንግዲህ ልጆቹ ራሳቸውን እየሳቱ መድኃኒት እየጠጡ ይገኛሉ። ምክንያቱም የእርቃን ፎቶ ለወላጅ ለወንድም ለእህት እየተሰጠ ይገኛል ማለት ነው። ይህ ከኢሰብአዊነት የዘለለ ኢሰብአዊነት የሆነ ተግባር ነው፣ ሊወገዝ የሚገባው ነው። ይህ ሰውዬ ጤነኛ አይደለም። ስለዚህ ትንሹ ባልታዛ ነው ማለት ነው። ባልታዛ በኢትዮጵያ ተከስቷል ማለት ነው። አሁንም እንደቀጠለ ነው። ላይክ ማድረጋችሁን አትርሱ። ጊዜው ረመዳን ስለሆነ ካለችን ጊዜ ጠበብ አድርጌ ነው እየሰራሁላችሁ ያለው። ስለዚህ አብራችሁኝ ሁኑ። ለእናቴ፣ ለወንድሜ፣ ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት ለመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረሽ ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን እንደተፈጠራት ነግሪኝ ነው። እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን። ሴቭ አድርጌ ዋትስአፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሃይ አልኩት። ከዛ ሃይ ስለው 24 hours ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን። በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅም እና ማዘርንም ማስተዋወቅኩት። ኢቭን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦቼን ስልክ በዛ ያዘ። ከማዘር ጋር ዲፕሊ ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ልጇን ቆርጣጠለ። ተጣልታችሁ ነው? አው እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? አረ በፍጹም ከኔ 24000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ልክልሽ። ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው። ከማዘሬ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላከሽ? ዘመድ ናት አስቤዛ ቸግሯት ምናምን ብሎ። ከዛ እኔ ላንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ አንቺ ከቤተሰቦችሽ ሳይቀር እንደ ያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ? ኖ ዌይ እኔ የሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት።
የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኔትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳይቸው ኢንስታግራም ላይ የፎቶ ባለቤት ሃፒ በርዝዴይ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዴ ያለኝ አያለው። የሌላ ሰው አካውንት ከፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ነው ያወራላት። እኔ እኮ የመጣ ስላበበች ያወራል። አክስቴ ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው፣ ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው፣ የዛ ልጅ ፎቶ። ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ? በአንድ ሰው ፎቶ ነው ሁለታችሁ? በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅ ነው። አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሞ ቪዲዮ መሰራው ነው። የምትሸወጂበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ ከናንተ ውጪ ያጋለጠው በቪዲዮ ያየው ሴት የለም? ከሶስት አመት ውጪ እሱን በቪዲዮ ኮል ያወራ አሁንም ታምራቱ እንደቀጠለ ነው። ብዙ ሴቶች እያለቀሱ ይገኛሉ። ተስፋ እየቆረጡ እንደሆነ መድኃኒትም እየጠጡ ህይወታቸውን ለማጥፋት እየተዘጋጁ እንደሆነም እየሰማን ነው። ራሳቸውንም በሚዲያ ላይ ያጋልጠው ይፋ አድርገዋል ማለት ነው። ይሄ ከመሆኑ በፊት ተጠንቀቁ። ደግሞም በራሳችሁን ደብቃችሁ በራሳችሁ ማንነት ተደብቃችሁ ህፃን ልጅ በመምሰል ሴቶችን የምታጭበረብሩ ከድርጊታችሁ ተቆጠቡ ለማለት እፈልጋለሁ። ጊዜ ስለሌለኝ የዛሬው ዝግጅቴ ይህንን ይመስል ነበረ። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። እንግዲህ ስለ ድምጽ ጥራት በጣም ይቅርታ እጠይቃለሁ። ምክንያቱም ወቅቱ የሮመዳን ነው፣ ከዛ ላይ ጊዜ የለኝም። ስለዚህ ግን ይህንን አንገብጋቢ በነገራችን ላይ ብዙ አንገብጋቢ ነገሮች እየተከሰቱ ይገኛሉ። እህቶቻችን ተስፋ በመቁረጥ ራሳቸውን እያጠፉ ይገኛሉ። በአንድም በሌላም እንግዲህ እመለሳለሁ በሌላ ዝግጅት። አመሰግናለሁ።